ምን አደረግሽ? ሳታይኝ ገብቼ እኮ ባላስደነግጥሽ እንደዚያ አይሉም ነበር። ሀሳቤ እኮ ሌላ ቦታ ነበር። ለምን እንደዚህ ስከፍ እንደመጣሁ ታውቂያለሽ? አይ ቁጭ ብዬ ስላንቺ እያሰብኩ ፍቅርሽ ከአቅሜ በላይ ሆኖ ራሴን መቆጣጠር ሲከብደኝ ወደ አንቺ መጣሁት። አደይ በጣም ነው የምወድሽ። ድስቱን ረስቼው። ቆይሽ እንዴት ምን አይነት ነገር ባደርግ ነው አንቺ እኔ የምትሆኚ? አይደል ዴቭ፣ ሚስት እኮ የፈጣሪ ስጦታ ናት። እኛ ስለፈለግን አይደለም። ደግሞ የጊዜ ጉዳይ እንጂ ለሁላችንም ቢሆን ሰው አለ። አንተም ቢሆን በትዕግስት መጠበቅ አለብህ። ለእኔማ አንቺ ተሰጠሽኛል። አንቺ ግን የኔ መሆን ከበደሽ እንጂ። አደይ አንቺ የኔ ሚስት ነሽ። ልቤ የሚነግረኝ ደግሞ እንደዛ ነው። ተወደዱ እንደዚህ አትበል። እኔ ከህይወቴ ጋር ትግል የገጠምኩ ሰው ነኝ። ኑሮን አሸንፌ እናቴንና እህቴን መርዳት ነው የምፈልገው። እኔም በመጠበቅ ጊዜን አትግደል። ብችልማ ጥሩ ነበር። አይኔም ልቤም ከአንቺ በቀር ማየት ተሰማቸዋል። አደይ እባክሽን አትግጪኝ። እባክሽን የኔ ሆኜ አደይ። ዴቭ ድስቱን ረስቼው። እንዴ ጭራሽ ብለህ ደግሞ እዚህ ከአደይ ጋር ወጥ መስራት ጀመርክ? ሊዱ ወጥ ለመስራትም እኮ የግድ ሙያ ያስፈልጋል። እስኪ እኔ እንደውም አደይን አግዣት፣ በዛውም ወጥ መስራት ትማሪያለሽ። ኖ እኔ ወጥ መስራት አልፈልግም። እኮ የምትፈልጊ ሴት ነች። ይሁን ወጥ ለመስራት እኮ የግድ ሙያ አያስፈልግም። ሴት መሆኗ ብቻ በቂ ነው እኮ። ነገር ሚስቴ እስኪ ሊዱ የምር ይሽኩ ተከታፊና እኔ ብር ልቀጥ እና ሲዘው እዛው ከአደይ ጋር ተጃጃለሁ። እኔ እዚህ ወጥ ምናምን ስላልገኝ አይ ሊዱ አይሻታ ናያሳኩ ልጅ እንዴት ነሽ ፍቅር? ደህና ነኝ። ትንሽ ራሴን እያመመኝ ነው። አይዞሽ፣ ያደረሰብሽ ነገር በሙሉ አዝናለሁ። ነገር ግን ውሸቶችሽ፣ ማስመሰሎችሽ፣ አደይ ላይ የሰራሽው ስራዎች ናቸው ለዚህ ሁሉ ነገር ያበቁሽ። የራስሽ ጥፋት ሁሉም ነገር። እንደዚህ እንደሆነ እኮ ያደረገችኝ አደይ ነች። በቃሽ ፍቅር፣ የአደይን ስም በክፉ አታንሺ። እሷ ምንም ያደረገችሽ ነገር የለም። እሷ ይህን ሁሉ ነገር ለምን እንዳደረግሽ በግልጽ እንድትነግሪኝ እፈልጋለሁ። ምንድን ነው የምነግርህ? ለምንድን ነው አደይ ላይ ሁሉ ነገር ያደረግሽባት? በምን ተነሳስተሽ ነው ሁሉ ነገር ያደረግሽው? ንገሪኝ። ባርኮት፣ አልገባህም? አደይ አንተ እንደምታያት አይነት ሰው አይደለችም። እኔን በዳይመንድ አሳግታ ከአንተ ገንዘብ ለመቀበል ያደረገችው ነገር ነው። አደይና ያንን ዳይመንድን አትመናቸው። አውቀው እኛን ለማጣላት ያደረጉት ነገር ነው። ፍቅር፣ ትዕግስቴን አታስጨርሽ። ያደረግሽው ነገር በሙሉ አውቃለሁ። የማይመስል ነገር አታውሪ። የሰራሽው ስህተት በሰዎች ደባብቀሽ ከእውነቱ አታምልጭ። እውነቱን ተጋፈጭ። ለምንድን ነው አደይ እንደዚህ ያደረግሻት? አትመለከትም? አንተ ራሱ ለአደይ ብለህ ብቸኛ እህትህ ላይ እየጮህክባት። ቆይ ምንድን ነው ያስነካቻችሁ? እንዴት ከስር ስሩ አይጠፋም። አንተም ደግሞ ሙሉ ለሙሉ እሷን ታምናታለህ። እኔ የምነግርህን ጭራሽ አትሰማኝ። እና ምን ይሆን? አደይን እኮ እንድትወደድና እንድትታመን የሚያደርጋት የገዛ ባህሪዋ ነው። አንቺ እሷን እንኳን ያህል ትንሽ እንኳን ማሰበት ሲጥሩ ነበር። ግን አንቺ ሁሌ እየባሰብሽ ነው የምትሄጂው። መቼም አልተሻሻልም። አደይ እንደዚህ ለብሰሽ ወደ ልትሄጂ ነው? የት እንደሆነ ግን አላውቅም። ኧረ በጣም አምሮብሻል። ታዲያ ይሄ ምንድን ነው? ስጭኝ። ሩቅ ቦታ በሚስ እንደዚህ ተገላልጭ።
ወይ መገናኘት አታውቂም ማለት ነው እንጂ እናሳይሻለሁ። እና ተከተይ አደይ፣ አንቺ አደይ ነይ ግቢ። ነይ ቆይ ሰው ላስመሰልሽ። አይ እኔ ይሄ ነገር ብዙ ማያምርብኝ ይቅርብ። ለምን ይቀርብሻል? ቆይ ከባርኮት ጋር ግን የት ሄዱት? ልብሴ እንድቀይር ነው ነገረኝ። ቦታው የት እንደሆነ አላውቅም። እሰይ ባርኮቴ ጥሩ ስራ ነው የሰራው። እዛው ከሱ ጋር ሆነሽ ከወንድሜ ላይ አይንሽን ታንሽልኛለሽ። እኔንም ሌላ ነገር ከማድረግ ገላገለኝ። ማለት አልገባኝም። ማለትማ ባርኮት አንቺ ወሰደልን ማለት ወንድሜ ካንቺ ጋር ሆነ። ዴቭ ከኔ ጋር ቢሆን ምንድን ነው ችግሩ? ሊዱ የምርሽን ነው? ወንድሜ ከማንም ሴት ጋር ፍቅር ሲይዘው ቆሜ ያላይም። እሺ ከምድረ ገጽ ነበር ማጣፋሽ። ነይ እንጂ ሰው ላስመስልሽ።